ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴልሔም እምሩ ነኝ። አብራችሁን ቆዩ። በሌማት ትሩፋት ኢኒሼቲቭ የሴቶች ተሳትፎና ተጠቃሚነት ከፍተኛ መሆኑን የከፋ ዞን ብልጽግና ፓርቲ የሴቶች ሊግ ቅርንጫፍ ጽህፈት ቤት ገለጸ። ጽህፈት ቤቱ በጎነት ለእህትማማችነት ለትውልድ ግንባታና ለዘላቂ ልማት በሚል መሪ ቃል የንቅናቄ መድረክ አካሂዷል። ምረታ ብርሃኑ መድረኩን በንግግር የከፈቱት የደቡብ ምዕራብ ኢትዮጵያ ሴቶች ሊግ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ሰብለ ጸጋ እንዳሉት ካለፈው ሰኔ ወር ጀምሮ በጎነት ለእህትማማችነት ለትውልድ ግንባታና ለዘላቂ ልማት በሚል የተጀመረው እንቅስቃሴ መልካም ተግባራት የተከናወነበት ነው ብለዋል። ወይዘሮ ሰብለ አያይዘውም ነሐሴ 17 በሀገር አቀፍ ደረጃ የሚከናወነው የችግኝ ተከላ ላይ ሴቶች በመሳተፍ ለግቡ የበኩላቸውን እንዲወጡ ጠይቀዋል። ትምህርትን በተመለከተ የትኛውም ሕፃን ከትምህርት ገበታ እንዳይቀር የሴቶች ሚና ከፍተኛ መሆኑን አንስተዋል። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊና የመንግስት ረዳት ተጠሪ ወይዘሮ ጽዮን ታዬ በመድረኩ ባደረጉት ንግግር የዜጎችን ክብር የጠበቀ አገልግሎት ለመስጠት ተቋማት ብቻ ሳይሆኑ ዜጎችም በበጎነት ማገልገል አለባቸው ብለዋል። በመድረኩ የአፈጻጸም ሪፖርት በከፋ ዞን ብልጽግና ፓርቲ የሴቶች ሊግ ቅርንጫፍ ጽህፈት ቤት ኃላፊ በወይዘሮ ታገኝ ወልዴ ቀርቧል። በሪፖርቱም የሌማት ትሩፋት ተግባር ላይ በርካታ ስራዎች የተሰሩ ሲሆን ወጥነትና ቀጣይነት ላይ ችግር የተስተዋለበት እንደሆነ ተገልጿል። በትምህርት ለትውልድ እንቅስቃሴ በተሰበሰበ ሀብት ለ2017 የትምህርት ዘመን ትምህርት ቤቶችን ዝግጁ ማድረግ መቻሉ የተገለጸ ሲሆን በጤና ዘርፉ አካባቢያችንን ማጽዳት ላይ የሴቶች ሚና ከፍተኛ ከመሆኑ ጋር በተያያዘ በዘርፉ ለበርካታ ሴቶች የስራ ዕድል የፈጠረ ቢሆንም ጽዳትን ባህላችን ማድረግ እንዳለብን ተመላክቷል። ከተሳታፊዎች ከተነሱ ሀሳቦች መካከል በጠሎ ወረዳ በሌማት ትሩፋት ተግባር ሴቶችን ተጠቃሚ ለማድረግ 50-50 የሚሆኑ ሴቶችን በተለየ መልኩ በማደራጀት በዶሮ እርባታ ስራ ላይ በማሳተፍ ጥሩ ውጤት የተገኘ መሆኑ ተነስቷል። በሌላ በኩል የሴቶች ሚና ከፍተኛ ቢሆንም የሚሰጣቸው እውቅና አናሳ ነው ተብሏል። እስካሁን የተከናወኑ ተግባራት ቢኖሩም በጎነትን በተመለከተ የቀሩን ስራዎች አጠናክረን ማስቀጠል ይኖርብናል ሲሉ የመድረኩ ተሳታፊዎች አስተያየታቸውን ሰጥተዋል። ለአቅመ ደካማ አረጋውያን የብርድ ልብስ ድጋፍ ለሚያስፈልጋቸው ተማሪዎች የትምህርት ቁሳቁስና የንጽህና መጠበቂያ ድጋፍ ተደርጎላቸዋል። አረንጓዴ አሻራን በማሳረፍና በሌማት ትሩፋት አርአያ የሆኑ ሴት የቦንጋ ነዋሪ ተግባር ጉብኝት በማድረግ መርሃ ግብሩ ተጠናቋል። በዞን ደረጃ 5,255,000 ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በአንድ ጀንበር ለመትከል ቅድመ ዝግጅት መጠናቀቁን የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ አስታወቀ። ቅድመ ዝግጅቱን አስመልክተው የመምሪያው ምክትል ኃላፊና የተፈጥሮ ሀብት ኃላፊ አቶ ተረፈ ወልደ ገብርኤል መልእክት አስተላልፈዋል። ዘገባው የባልደረባችን ታምራት ኃይሌ ነው። የተፈጥሮ ሀብትን መንከባከብና መጠበቅ በአሁኑ ሰዓት የሚታየውን የአየር ንብረት ለውጥ ከማስተካከል ባሻገር የገቢ ምንጭ መሆኑን የጠቀሱት የመምሪያው ምክትል ኃላፊና የተፈጥሮ ሀብትና አካባቢ ጥበቃ ዘርፍ ኃላፊ አቶ ተረፈ ወልደ ገብርኤል ይህንን ለማሳካት በአንድ ጀንበር ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን ለመትከል ቅድመ ዝግጅት መደረጉን ገልጸዋል። የ2016 የአረንጓዴ አሻራ የአንድ ጀንበር ተከላን በተመለከተ እንግዲህ የአረንጓዴ አሻራ ከተጀመረ አሁን 6ኛ ዓመት ነው። እስካሁን ድረስ ተከላዎቹ በየአመቱ እየተከናወኑ ነው ያሉት። በዚህ አመት የአንድ ጀንበር ተከላ ከዚህ በፊት የተለመደው በሐምሌ 10 አካባቢ ነበር የሚተከለው። በተለያዩ ምክንያቶች ደግሞ የአንድ ጀንበር ተከላ አሁን ተራዝሞ ነሐሴ 17 አርብ ነሐሴ 17 2016 ላይ ነው የአንድ ጀንበር ተከላ መካሄደውና ለዚህ ተከላ እንግዲህ እንደ ዞናችን ያቀነው 5,255,000 ችግኝ በዚህ በአንድ ጀንበር በአንድ ቀን ይተከላል ብለን እቅድ ይዘን በቂ ዝግጅት የተደረገበት ሁኔታ ነው ያለው። ከዚህ ውስጥ እንግዲህ 60% የሚሆነው የጥምር እርሻ ደን የምንላቸው የተለያዩ ፍራፍሬ የመኖና ሌሎች ጠቀሜታ ያላቸው የማሳ ላይ የሚተከሉ
የዛፍ አይነቶችም ጭምር ያካተተ ሲሆን ቀሪው 40% ደግሞ የሀገር በቀል የዝርያዎች ለደን ጠቀሜታ ባለው መልኩ ይተከላል ማለት ነው። በነሐሴ 17 2016 ዓመተ ምህረት በአንድ ጀንበር 5,255,000 ችግኝ ተከላ ከሚካሄድባቸው ቦታዎች ውስጥ የጊምቦ ወረዳ ጎጀብ ቀበሌ ዋነኛ መሆኑን የጠቀሱት ኃላፊው በዕለቱም በቀበሌው 46 ሄክታር መሬት ላይ ከ100,000 በላይ ችግኞችን ለመትከል ቅድመ ዝግጅት መደረጉንም አነስተዋል። ዕለቱ የሚከናወንበት ሁኔታ ነው ያለው። በእኛ በኩል ይሄ ለዚህም የሚሆን በቂ ዝግጅት በየወረዳ የአመራሩም እንደ ዞን ስምሪት ወስዶ ድጋፍ እያደረገ ያለበት ሁኔታ ነው። ባለሙያም ወርዶ እየደገፈ ያለበት ሁኔታ ነው። ዝግጅቱ እየቆየ ነው። ይሄ የተከላ ወቅቱ የአንድ ጀንበር ተከላ ከሐምሌ ወደ ነሐሴ 17 የተራዘመበት ዋናው ምክንያት እንደ ሀገር ኢትዮጵያ እስካሁን 5 ዙር የተከላቸው ተከላዎችን በዓለም አቀፍ የጂነስ ቡክ ሪከርድ ላይ አላስመዘገበችም። በዚህ ዓመት ግን የዚህ የዓለም አቀፍ የጂነስ ቡክ ኦፍ ሪከርድ ስታንዳርዶችን ወይ መስፈርቶችን ባሟላ መልኩ ተከላውን ለማካሄድ ቅድመ ዝግጅት በልዩ ሁኔታ የተለዩ ቦታዎችን ላይ ቅድመ ዝግጅቶች የተደረጉ ያንን ቅድመ ዝግጅትን በብቃት ከተገመገመ በኋላ ተከላ ለማካሄድ ሲባል የተወሰነ ጊዜ እንዲራዘም ተደርጓልና በዚህ መሰረት በእኛ ዞናችን በልዩ ሁኔታ የተከላ በዚህ በዓለም አቀፍ ጂነስ ቡክ ሪከርድ ላይ የሚደረግ የሚመዘገብ አንድ ተከላ ቦታ ተዘጋጅቷል። ይህም በጊምቦ ወረዳ ጎጀብ ዙሪያ ያለው ተከላ ቦታ ሲሆን ይህም 46 ሄክታር ነው ስፋቱ። ይህ 46 ሄክታር ላይ 100,000 የሚጠጋ ችግኝ ያው የተለያዩ የዘርፈ ብዙ ጠቀሜታ ያላቸው ችግኞች ይተከላሉ ተብሎ ዝግጅቶች በህብረተሰብ ድጋፍ ማለት በዙሪያ ያሉ ቀበሌ ውስጥ ያሉ ህብረተሰቦች የጉልበት እገዛ አድርገው ማለት ነው። ቦታው ሰፊ ስለሆነ በነሱ እገዛ 46 ሄክታር ቦታ ምንጣሩም ጉድጓድ ቁፋሮም ተከናውኖ አሁን ኦልሬዲ እያጠናቀቅን ያለንበት ሁኔታ ነው ያለው። በዚህ ታሪካዊ ዕለትም ከፌደራል ከክልልና ከዞን የሚመጡ ስራ ኃላፊዎችና የተለያዩ ባለድርሻ አካላት እንደሚሳተፉም ገልጸዋል። ለዚህ በዚህ ቦታ ላይ የ100,000 ችግኝን ወደ 500,000 5,000 በላይ የዛ ዙሪያ ያለው ህብረተሰብና ከፌደራል ከዞንና ከክልል እንዲሁም ከወረዳ የሚመጡ የክብር እንግዶችና የተለያዩ የቢሮ መንግስት ሰራተኞች ጭምር እና ባለድርሻ አካላት የመንግስታዊ ያልሆኑ ድርጅቶችም ጭምር በቦታው ተገኝቶ በደማቅ ሁኔታ በተለየ መልኩ ተከላ ይካሄዳል ተብሎ ነው የሚጠበቀው። የጎጀብ ተከላ ደግሞ በቀደም ሲል የጂፒኤስ መረጃውን ኦልሬዲ ተሰብስቦ ለሀገር አቀፍ ለዚህ የሚያስተባብረው ኮሚቴና ለተለያዩ ደግሞ በሀገር አቀፍ በኩል ለዚህ ዓለም አቀፍ የጂነስ ቡክ ሪከርድ የሚያደርጉ አካላት መረጃውን የተቀበሉ ስለሆነ እነሱም በሳተላይት ቀጥታ ክትትል እየተደረገ ህብረተሰቡ እንግዲህ ከ5,000 በላይ መሆን ህዝብ በደማቅ ሁኔታ ወጥቶ ያኔ ተከላው በደመቀ መልኩ እዛ ቦታ ላይ ይከናወናል ማለት ነው። ይሄ ቦታ እንግዲህ ኦልሬዲ በዓለም አቀፍ ቋት የሚገባ ስለሆነ ቀጣይም ቢሆን ከተከላ በኋላ በልዩ ትኩረት ክትትል የሚደረግ ነው። ይህ ቦታ ይሄ ስለሆነ በመሆኑ ከሌሎች ደግሞ ተከላዎች ለየት ያደርገዋል የሚለውን ነው በዚህ ላይ ለማስቀመጥ የምፈልገው። በአሁኑ ሰዓት እየተስተዋለ የሚገኘውን የተፈጥሮ አደጋና የመሬት መንሸራተት ችግሮችን ለመከላከል የደን ችግኝ ተከላ ወሳኝ መሆኑን ጠቅሰው አርብ ነሐሴ 17 በሚካሄደው ችግኝ ተከላ ወቅት ሁሉም በነቂስ ወጥተው ታሪካዊ አሻራቸውን እንዲያሳርፉም አሳስበዋል። አዎ በዚህ ላይ እንግዲህ አጠቃላይ ያው ቅድም እንዳልኩት የ298 ቀበሌ ላይ የሚተከለው ተከላ ያው ህብረተሰቡ ያው በዚህ አርብ ስለሆነ በዛኔ ማንኛውም ፕሮግራሞችን አቁሞ ይሄን ተከላን በአጭር ሰዓት ውስጥ ለማጠናቀቅ ሁሉም ህብረተሰብ ወጣትም የተለያዩ ህብረተሰብ አካላቶች በየቀበሌ በተደራጀ መልክ ተገኝቶ
ተከላውን ማካሄድ አለባቸው። ያው ያንዳንዱ ወረዳ ደግሞ የሚያበስርበት ተከላ የሚያበስርበት ቀበሌዎች ላይም የወረዳ መንግስት ሰራተኞችና የወረዳ ማንኛውም በዚህ ጉዳይ ላይ ይመለከታል የሚሉ አካላት ጭምር ተገኝቶ ተከላውን የሚያከናውኑበትና ያው በወቅቱ አጠናቀን ሪፖርት የምናደርግበት ሁኔታ መኖር አለበት። ኢትዮጵያ የያዘችውን በአንድ ጀንበር 600 ሚሊዮን ችግኝ ተከላ እቅድ ለማሳካት አስፈላጊውን ዝግጅት መጠናቀቁን የሺሾንደ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት አስታወቀ። በወረዳ ደረጃ ከ163 ሺህ በላይ ችግኞች እንደሚተክሉም ተገልጿል። ከሺሾንደ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለተገኘ ዘገባ አንተነህ ፍቃዱ። የሺሾንደ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ አዱኛ አለሙ እንደገለጹት በሀገር ደረጃ 6 ሚሊዮን ችግኞች፣ በክልል 18.9 ሚሊዮን ችግኞች፣ በዞን ደረጃ 5.2 ሚሊዮን ችግኞች እንዲሁም በወረዳ ደረጃ ከ463365 በላይ ችግኞች እንደሚተከሉ ገልጸዋል። ለወረዳ ከተሰጠው ኮታ በላይ ለመትከል የሚያስችል ዝግጅቶች የተጠናቀቁ መሆኑን ያብራሩት ኃላፊው ለተከላው የሚሆን ለተለያዩ አይነት ጥቅም ያላቸው ችግኞች መዘጋጀታቸውን ጠቁመው ለተከላ የሚሆን ጉድጓድ የማዘጋጀት ስራም እየተጠናቀቀ መሆኑን አብራርተዋል። ከ15231 በላይ የተለያዩ የህብረተሰብ ክፍሎችም በተከላው ተሳታፊ እንደሚሆኑም አቶ አዱኛ አክለዋል። ከመትከል ባሻገር የጽድቀት ምጣኔ ከጊዜ ወደ ጊዜ እየጨመረ መምጣቱን በጥናት መረጋገጡን ያብራሩት ኃላፊ በዘንድሮው ተከላ 15 ቦታዎች የጂፒኤስ ልየታ የተወሰዱ መሆናቸውን ጠቁመዋል። ልየታ የሚካሄደው የተተከሉ ችግኞችን ክትትል ለማድረግ እንደሚረዳ እና የአረንጓዴ አሻራ ፕሮግራም በችግኝ ተከላ ላይ ከፍተኛ የክትትል ቴክኖሎጂዎችን ያስተዋወቀ እንደሚገኝም ነው የተናገሩት። የጽድቀት ምጣኔ መጨመር ማህበረሰባችን የደን ችግኝ እንክብካቤ ያደረገ ስለማምጣቱ ማሳያ በመሆኑ ማህበረሰቡ ለችግኝ እንክብካቤ ያለውን ልምድ አጠናክሮ እንዲያስቀጥልም ጠይቀዋል። በቀን 17 የሚካሄደው የአንድ ጀንበር አረንጓዴ አሻራ ችግኝ ተከላ ላይ ሁሉም በመሳተፍ ታሪካዊ አሻራውን ሊያኖረው እንደሚገባ ጥሪ አቅርበዋል። ነሐሴ 17 2016 ዓመተ ምህረት በአንድ ጀንበር ለሚተከለው የአረንጓዴ አሻራ መርሃ ግብር ከ500 ሺህ በላይ የተለያዩ ጠቀሜታ ያላቸውን ችግኞች ለመትከል ዝግጅት መደረጉን የዴቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት አስታወቀ። ለተከላው ከ130 ሄክታር በላይ ቦታ መለየት መቻሉንና የጂፒኤስ ንባብ መወሰዱንም የጽህፈት ቤቱ ኃላፊ አቶ ወንድሙ ወልዴ ገልጸዋል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ተጨማሪውን ተከታትለን እንመለስ። የሚተከሉ ችግኞች በሰው ሰራሽና በተፈጥሮ ሊከሰቱ የሚችሉ አደጋዎችን ለመከላከል ከማስቻሉን ባሻገር ተፈጥሮን መጠበቅ እንዲችል የጋራ ግንዛቤ የሚያስይዝ መሆኑን የዴቻ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወንድሙ ወልዴ ጠቁመዋል። በአንድ ጀንበር ከ54300 በላይ የተለያዩ ጠቀሜታ ያላቸውን ችግኞች ለመትከል ታቅዷል ያሉት ኃላፊው እስካሁን ከ495900 በላይ ጉድጓድ መዘጋጀቱን ጠቁመዋል። በአንድ ጀንበር ከሚተከሉ ችግኞች የፍራፍሬ ዛፍ 91784፣ ለደን አገልግሎት ከ104900 በላይ የእንስሳት መኖ እጽዋትና ሌሎች ችግኞችን ለመትከል ታቅዶ ዝግጅት ተደርጓል ብለዋል። ለኑሮ ምቹና አረንጓዴ ምድርን ለመጪው ትውልድ ለማስረከብ ሁሉም ህብረተሰብ ችግኝ በመትከልና ተንከባክቦ በማሳደግ ኃላፊነቱን እንዲወጣ መልእክታቸውንም አስተላልፈዋል። ነሐሴ 17 2016 ዓመተ ምህረት በአንድ ጀንበር ለሚተከለው የአረንጓዴ አሻራ መርሃ ግብር ላይ ሁሉም ህብረተሰብ እንደከዚህ ቀደሙ ወጥቶ በመትከል የራሱን አሻራ እንዲያሳርፍ አቶ ወንድሙ ወልዴ ጥሪ አስተላልፈዋል። በብልጽግና ፓርቲ የጠሎ ቅርንጫፍ ጽህፈት ቤት ወረዳዊ የአመራር ምዘና መድረክ መካሄድ ጀመረ። ምዘናው በአመራር ውስጥ የአመለካከት ጥራትንና የማስፈጸም አቅምን በማጎልበት በቀጣይ በፓርቲው መሪነት የሚሰጡ ተልዕኮዎችን በብቃት እንዲወጣ የሚያስችል መሆኑን የወረዳው ዋና አስተዳዳሪ አቶ አተርሴ ሸታቸው ገልጸዋል። በፓርቲው መሪነት የሚከናወኑ ሁሉን አቀፍ ተግባራትን ለማሳለጥና በህብረተሰቡ ዘንድ ቅቡልነትን ለማረጋገጥ አመራሩ ከመቼውም ጊዜ በላይ ቁርጠኛ መሆን እንዳለበትም አክለዋል። የከፋ ዞን ንግድ ኢንቨስትመንት ገበያ ልማት መምሪያ ኃላፊ ወይዘሮ ታሪኳ እንደገለጹት ምዘናው አመራሩ ያለበትን ደረጃ በማወቅ ለቀጣይ ተልዕኮ ራሱን የሚያዘጋጅበት ነው ብለዋል። አመራሩ በእውቀት፣ በክህሎት፣ በአስተሳሰብና በተግባር አፈጻጸም ቀዳሚ በመሆን የተሰጠውን ኃላፊነት በብቃት መወጣት እንዳለበትም ኃላፊዋ አክለዋል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው።
ነሐሴ 2016 ዓመተ ምህረት ለ2017 የትምህርት ዘመን የተማሪዎች ምዝገባ እንደሚጀምር የከፋ ዞን ትምህርት መምሪያ አስታወቀ። የመምሪያው ኃላፊ አቶ ተፈሪ ታደሰ እንደገለጹት ለ2017 የትምህርት ዘመን ከ401 ሺህ በላይ ተማሪዎችን ለመቀበል ቅድመ ዝግጅት እየተደረገ መሆኑንም አንስተዋል። በሁሉም የዞኑ መዋቅሮች የንቅናቄ ስራዎች ተጠናክረው መቀጠላቸውንም አብራርተዋል። በትምህርት ስርዓቱ ላይ የሚስተዋለውን ችግር ለመቅረፍ ተማሪዎች፣ ወላጆች፣ መምህራንና ሌሎች ባለድርሻ አካላት የበኩላቸውን አበርክቶ መወጣት እንዳለባቸውም ጥሪያቸውን አስተላልፈዋል። የቡና ምርትን አሁን ካለበት ለማሳደግ የማስተዋወቅና በምርምር ማስደገፍ እንደሚገባ የቦንጋ ግብርና ምርምር ማዕከል አስታወቀ። ማዕከሉ በቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ጋር በመተባበር በወረዳው ቱጋ ቀበሌ የቡና ቴክኖሎጂ ማስተዋወቅና ቡና መንደር ምስረታ ማስጀመሪያ ፕሮግራም ባለድርሻ አካላት በተገኙበት አካሂዷል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ክፍለ ዓለሙ በመርሃ ግብሩ የተገኙት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ምርምር ኢንስቲትዩት የምግብ ስርዓት ማጠናከሪያ ፕሮግራም ማናጀር ዶክተር አብይ ገብረ ሚካኤል እንደገለጹት ቡናን በብዛትና በጥራት በማምረት አርሶ አደሩ ተጠቃሚ እንዲሆን በምርምር የተለዩ የቡና ችግኞች እንዲተከሉ ኢንስቲትዩቱ እየሰራ ነው። በምርት ጥራት መጓደል የተነሳ በዓለም ገበያ ፍላጎት ማነስ ከማሳ ጀምሮ እስከ ተጠቃሚው እስኪደርስ ያለው አያያዝ ሙሉ ፓኬጅ አለመጠቀምና መሰል ችግሮች የተፈለገው ውጤት እንዳይመጣ ማድረጉን የገለጹት በማዕከሉ የቡናና ሻይ ቅመማ ቅመም ተመራማሪ አቶ ተስፋዬ በላይ ናቸው። የማዕከሉ ዳይሬክተር ተወካይና የቴክኖሎጂ ሽግግርና ኮሙኒኬሽን ምርምር ስራ ሂደት አስተባባሪው አቶ ማረኛ አለሙ የቡና መንደር ምስረታና ቡናን በማስተዋወቅ ስራ 74110 የቡና ዝርያ በወረዳው ቱጋ ቀበሌ 47 አርሶ አደሮችን በማሳተፍ መተከሉን ገልጸዋል። ቡናን በምርምር አስደግፎ በብዛትና በጥራት በማምረት አርሶ አደሩ ይበልጥ ተጠቃሚ እንዲሆንና በዓለም አቀፍ ደረጃ ተወዳዳሪ ለመሆን በትጋት መስራት እንደሚገባም አቶ ማረኝ አስገንዝበዋል። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊው አቶ ጌታቸው ገብረ ሚካኤል በበኩላቸው በወረዳ ደረጃ 42447 ሄክታር መሬት በቡና መሸፈኑን ተናግረዋል። ከ18 በላይ አልሚ ባለሀብቶች በቡና ልማት ተሰማርተው እንደሚገኙ የገለጹት ኃላፊው የምርምር ማዕከሉ አርሶ አደሩ የተሻሻሉ የቡና ዝርያዎችን በመትከል ኢኮኖሚያዊ ተጠቃሚ እንዲሆን እየሰራ ያለው ስራ እንዲቀጥል ጠይቀዋል። ለቡና ግብይት ስርዓት መዘመንና ምርታማነት እንዲጨምር ሁሉም የበኩሉን ድርሻ እንዲወጣም ጥሪ አቅርበዋል። በወረዳው ቱጋ ቀበሌ ከተሳተፉ አርሶ አደሮች መካከል አንዳንዶቹ በሰጡት አስተያየት በምርምር የተለዩ የቡና ዝርያዎችን በብዛትና በጥራት በዘመናዊ መንገድ በማምረት ኢኮኖሚያቸውን ከማሳደግ በተጨማሪ ለሀገር አለኝታ ለመሆን ተግተው እንደሚሰሩ ገልጸዋል። ምርምር ማዕከሉ የሚለግሳቸውን ምክረ ሀሳቦችን ተጠቅመው ለውጤታማነት እንደሚሰሩም አረጋግጠዋል። ሀገር አቀፍ ይዘት ባለው የቡና ተከላ ማስጀመሪያ ፕሮግራም ላይ አርሶ አደሮች፣ የዘርፉ ባለሙያዎች፣ ተመራማሪዎችና ሌሎች ጥሪ የተደረገላቸው አካላት ተሳትፈዋል። በቢጣ ወረዳ ከቱጋ እስከ አመሻ መቸታ የሚወስደውን መንገድ ክረምት ከበጋ አገልግሎት እንዲሰጥ አድርጎ ለመስራት የሚያስችሉ ውይይት በአካባቢው ከሚገኙ ባለሀብቶች ጋር ተደረገ። ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለተገኘ ዘገባ ብሩክታዊት ብርሃኑ። ውይይቱን የወረዳ ዋና አስተዳዳሪ አቶ ታምሩ እምሩ ሲመሩት በኢፌዴሪ ተወካዮች ምክር ቤት የቢጣ ጌሻ ምርጫ ጣቢያ ተወካይ የሆኑት ወይዘሮ ተስፋነሽ ወልደ ማርያምን ጨምሮ የመንገድ ስራ በሚከናወንበት ቀጠና የሚገኙ ኢንቨስተሮችና ተወካዮቻቸው እንዲሁም ሌሎች ባለድርሻ አካላት በውይይቱ ተሳታፊ ሆነዋል። የመንገድ ስራ በሚከናወንበት ቀጠና ሙሌጌ ቡና ልማት፣ ሀብታሙ ሲላ ቡና ልማት፣ ቢኤንቲ ቡና ልማትና አቶ አስማማው ወልደ ማርያም ቡና ልማት የሚገኙ ሲሆን እነዚህ ኢንቨስትመንቶች እንደ ይዞታቸው መጠን የመንገድ ወጪውን ሊሸፍኑ በሚችሉበት ሁኔታ ላይ ውይይት ተደርጓል። የመንገድ ወጪው በባለሙያዎች ስሌት ቀርቦ ውይይት ከተደረገበት በኋላ የእያንዳንዱን ኢንቨስትመንት ድርሻ በመለየት ወደ ተግባር ሊጋባ እንደሚገባ ከስምምነት የተደረሰ ሲሆን ይህንንም ተግባር የሚመራ ኮሚቴ ተቋቁሟል። የወረዳ ዋና አስተዳዳሪ አቶ ታምሩ እምሩ ባስተላለፉት መልእክት ኢንቨስትመንቶች በመንገድ ልማቱ በእንዲህ መልኩ በቀጥታ ሲሳተፉ ምርቶቻቸውን ለማውጣት አመቺ ሁኔታዎችን ከመፍጠሩም ባለፈ ለአካባቢው ነዋሪዎች ትልቅ ፋይዳ እንደሚኖረው ጠቁሞ ይህም በአስቸኳይ ወደ ተግባር እንቅስቃሴ መግባት ተገቢ መሆኑን በማስገንዘብ የወረዳ መንግስት ሂደቱን እንደሚከታተል አብራርተዋል። በኢፌዴሪ ተወካዮች ምክር ቤት የቢጣ ጌሻ ምርጫ ጣቢያ ተወካይ የሆኑት ወይዘሮ ተስፋነሽ ወልደ ማርያም በበኩላቸው ባለሀብቶች በመሰል መሰረተ ልማቶች በመሳተፍ የሚያለሙት ልማት ከራሳቸው አልፎ ለህብረተሰቡ የሚኖረው ፋይዳ ከፍተኛ በመሆኑ በሌሎችም መስኮች ተጠናክሮ ሊቀጥል እንደሚገባ መልእክት አስተላልፈዋል። ዘገባው የወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ በሚዛን ማረሚያ ተቋም ለሚገኙ የህግ ታራሚዎች ለ2 ቀናት የሚቆይ የበጎ ፈቃደኞች የህክምና አገልግሎት መስጠት መጀመሩን ገለጸ። የህክምና አገልግሎቱን ከሚዛን ቴፒ ዩኒቨርሲቲ፣ ከዩኒቨርሲቲው ማስተማሪያ ሆስፒታል የተውጣጡ በጎ ፈቃደኛ የህክምና ባለሙያዎች ተሳታፊ ሆነዋል። ፍጹም ተሾመ
የክልሉ ጤና ቢሮ ከዚህ ቀደም በወባና መሰል በሽታዎች በክልሉ በተለያዩ ስፍራዎች በመንቀሳቀስ ድጋፋዊ ክትትል የሚያደርግ ቡድን ማደራጀቱ ይታወሳል። በክልሉ ጤናና ጤና ነክ ግብዓት ቁጥጥር ዋና ዳይሬክተር አቶ ሙሉቀን አሰፋ እንዳሉት የክልሉ ጤና ቢሮ ከታች ከሚገኙ የጤና መዋቅር ጋር በመተባበር ከነሐሴ 1 እስከ ነሐሴ 30 2016 ዓ.ም ለአንድ ወር በጤናው ዘርፍ ልዩ የበጎ ፈቃድ ተግባራትን እያከናወነ እንደሚገኝ ተናግረዋል። በበጎ ፈቃድ ስራው ተላላፊ ያልሆኑ እንደ ስኳር፣ ደም ግፊት፣ የማህጸን በር ጫፍ ካንሰር፣ የጡት ካንሰርና ሌሎች ህመም አይነቶች ምርመራና ሕክምና አገልግሎት ይሰጣል ብለዋል። የሚዛን አማን ከተማ አስተዳደር የጤና ጽሕፈት ቤት ኃላፊ አቶ ወንዱ አይሳ በበኩላቸው የደም ልገሳና ወባን የመከላከል ተግባራትም የክረምቱ ወራት የበጎ ፈቃድ አገልግሎት አካል ሆነው በትኩረት እየተሰራባቸው ይገኛል ብለዋል። ኃላፊው አክለውም በሚዛን ማረሚያ ተቋም ለሚገኙ የህግ ታራሚዎች የተጀመረው የበጎ ፈቃድ ነጻ የምርመራና የህክምና አገልግሎት እየተሰጠ እንዳለም ጠቁመዋል። ለ2 ቀናት የሚቆየው ነጻ የህክምና አገልግሎት 2 ስፔሻሊስት ሐኪሞችና 5 ጠቅላላ ሐኪሞች እንዲሁም 3 ነርሶችና 2 የላቦራቶሪ ባለሙያዎች 2 የፋርማሲና በሌላ ሙያ ውስጥ ያሉ ደጋፊዎች የተካተቱበት የህክምና ቡድን መሆኑን ተናግረዋል። የነጻ ህክምና ቡድኑ አስተባባሪዎች በሰጡት አስተያየት ነጻ ህክምና፣ ጠቅላላ ህክምና፣ የጥርስ ነቀላ፣ የወባ ምርመራና አገልግሎት ለታራሚዎች የሚሰጡ ይሆናል ብለዋል። የህክምና ቡድን ሙሉ የመድኃኒትና ሌሎች ግብዓቶችን ከራስ ከበጎ ፈቃደኛ ግለሰቦች እንዲሁም መንግስታዊና መንግስታዊ ያልሆኑ ድርጅቶች ድጋፍ በማሰባሰብ ከ80 ሺህ ብር በላይ ግብዓት አሟልቶ ህክምና አገልግሎት መጀመሩንም ጠቅሰዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ቤተልሔም መምሩ አብሬያችሁ ቆይታን አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።